ሻንቄላ ምን ብትለኝ ምን ይጠቅምሃል? ምን ይጠቅምሃል? ካለሁበት አታወርደኝ፣ ወደ ላይ አታወጣኝም። ስሜትህን ብቻ የተጎዳ ስሜት ባይዘወይ እኔ የሚሳደብ ሰው ያሳዝነኛል። አሁን እዚህ ውስጥ ራሱ አንድ ሰው እንትን ሞዴሬተር ሰጣለሁ ብዬ ነበር። ሞዴሬተር የማልሰጥበት ምክንያቱም ይሄ ነው። ይስደበኝ ሙልጭ አድርጎ። ለምን መሰላችሁ? ተጎድቷል። ወንድሜ እኮ ተጎድቷል። ጉዳቱ ውስጡ የሆነ ነገር ባይሆን እንደዚህ አይሰድባችሁ። ይሄንን አስተውሉ ሁልጊዜ። hurt people ሰው ሊጎዳ ሊሰድብ አንተን ሊያጣጥል ሊያናንቅ ሲመጣ ደስ ብሎት ይመስላል። do you think ይሄ ሰው በጣም ቆንጆ ደስ የሚል ህይወት ያለው በኑሮ ደስተኛ ባለበት ቦታ ደስተኛ ሰው ሆኖ ነው እኔ እንደዚህ የሚሰድበኝ? ነው አይደለም። ጉዳት አለው፣ ህመም አለው። እሱን ሪኮግናይዝ ማድረግ አለበት። ጥያቄው እኔን ሰደበኝ፣ እሺ አለቀ ታሪኩ እዛ ላይ። እኔን ሰደበኝ ላይ የትም ፈቀቅ አይልም። የእሱ ችግር አይለወጥ፣ የኔ ማንነት አይለወጥ። እንደውም የእሱ ችግር ይባባሳል። እኔም ሲሰድበኝ አይቶ ሌላው ችግሩን ያበስበታል። ወደ ንግግር እንምጣ፣ ወደ ሀሳብ እንምጣ፣ እንፈታዋለን። የማይፈታ ይሄ እንቆቅልሽ አይደለም፣ ይፈታል። ቁጭ እንበል። አንተም ሰው እኔም ሰው፣ አንተም የዛ ሀገር ዜጋ እኔም የዛ ሀገር ዜጋ፣ እንፈታዋለን። የማንፈታው ነገር የለም። እኛ ለዚህ ነው የዚህ ሩም ሲጀምር የጀመርኩበት ዊ ዘ ፒፕል፣ እኛ ህዝቦቹ አይደለሁም። እኔ ከአንተ ጋር ህዝብ አይደለሁም። ነህ እባክህ ኦኬ። አሞሃል ይገባኛል፣ ተጎድተሃል ይገባኛል። የጉዳትህ ባለቤት አድርገህ አንዱ ላይ ለማስቀመጥ ትፈልጋለህ ይገባኛል። ሰረው ዳውን ለሶልቭ ተሳደለ ንፍታይልን መፍታት የምንችለው ነገር ነው እንደ ህዝብ ማለት ነው። ኦፍ ኮርስ ወደ ታች የወረደ ነገሮች በሀሳብ ሊፈቱ ይችላሉ ብሎ የማያስብ በጉልበት ብቻ የሚያምን አካል የለም ብዬ አላስብም። ግን ከጉዳት ነው እሱ የሚወጣው እና አትሊስት ትንሽ ጤነኛ ነገር ስትሰሙ የምታውቁ ሰዎች ይሄ ጤነኛ ነገር ነው፣ ይሄ እውነትም የሚያዋጣ ነገር ነው የምትሉ ሰዎች ስሩ። ዛሬ አያናን ብትሰድበው ምን እንድጠላህም አታደርገኝም። በሚያሳዝን ሁኔታ ደግሞ እንድጠላህ ራሱ አትችልም። አልጠላህም። አልተድብን አድርጌ ነው የምወድህ። አርፈህ ትኖራታለህ። እንደዚህ አገባም አይሆንም፣ አያስገቡም። እንዲህ ሰሜኑን እኮ በኢትዮጵያ ወታደር እኮ አዳከሙት እኮ። ጃን ማሮጋውን ተደራድረዋል። አስቡ ምን አይነት ጦር እንደሚፈጥሩ ኦሮሞች። እጃቸው ላይ ያለውን ደግሞ ታውቃለህ። ጀቱም መድፉም ምናምን አየር እንዲህ ኦሮሞ እኮ ትንሽ ቸገረው ቢባል እንዲህ ኦሮሞ እኮ ሊቸግረው ነው አይደለም፣ ሊቸግረው ነው ቢባል እኮ የኢትዮጵያ አየር መንገድ ሙሉ ለሙሉ ሽጦ እናትን ድሮን አስገብቶ አንተ ያደርጋል። ማን አዛዣለሁ? የቱ ላይ ነው ምጮ? ጎንደር ላይ ሆነ የኢትዮጵያ አየር መንገድ ተሸጠ ልትል ጎንደር ላይ ማን ይሰማ? ጎንደር ገበሬ እንደዛ ብትለው አየር መንገድ ምንድን ይላል? አየር ላይ አስፋልት እንዲል ልጅ ይላል። ለጎንደርና ለጎጃም ገበሬ የኢትዮጵያ አየር መንገድ ተሸጠ ብትለው አራቶኝ እኔ ገበሬ ነኝ እግር እያለኝ የምን አየር መንገድ ነው ይላል። ይኸው ኦሮሞ የኢትዮጵያ የፖለቲካ ስበቱን አዲስ አበባን ይዟል። እጁ ላይ ሁሉም ነገር ያለው ቢሸጠው ቢለውጠው አብይ አሁን በዚህ ሰዓት አሁን እንዲሁ ዛሬ ተነስቶ አብይ አህመድ የኢትዮጵያ አየር መንገድ ተሸጠ ብሎ መርዶ ቢያረዳ ማን ምን አባቱ ያመጣል? እስቲ አስብ እንደው አኪል፣ እስቲ ማን ምን አባቱ ያመጣል? ተጋሩ ናቸው ጓ የሚሉበት ያው በቃ ግማሽ እንካፈላለን ምናምን ብሏቸው ላሽላል። እነሱም ሀገር ለመሆን ስለሚፈልጉ ስታይል ምንም ችግር እንደዚህ አገባም አይሆንም፣ አያስገቡም። እንዲህ ሰሜኑን እኮ በኢትዮጵያ ወታደር እኮ አዳከሙት እኮ። ጃን ማሮጋውን ተደራድረዋል። አስቡ ምን አይነት ጦር እንደሚፈጥሩ ኦሮሞች። እጃቸው ላይ ያለውን ደግሞ ታውቃለህ። ጀቱም መድፉም ምናምን አየር እንዲህ ኦሮሞ እኮ ትንሽ ቸገረው ቢባል እንዲህ ኦሮሞ እኮ ሊቸግረው ነው አይደለም፣ ሊቸግረው ነው ቢባል እኮ የኢትዮጵያ አየር መንገድ ሙሉ ለሙሉ ሽጦ እናትን ድሮን አስገብቶ አንተ ያደርጋል። ማን አዛዣለሁ? የቱ ላይ ነው ምጮ? ጎንደር ላይ ሆነ የኢትዮጵያ አየር መንገድ ተሸጠ ልትል ጎንደር ላይ ማን ይሰማ? ጎንደር ገበሬ እንደዛ ብትለው አየር መንገድ ምንድን ይላል? አየር ላይ አስፋልት እንዲል ልጅ ይላል።
ለጎንደርና ለጎጃም ገበሬ የኢትዮጵያ አየር መንገድ ተሸጠ ብትል አራቶኝ እኔ ገበሬ ነኝ እግር እያለኝ የምን አየር መንገድ ነው ይላል። ኦሮሞ የኢትዮጵያ የፖለቲካ ስበቱን አዲስ አበባን ይዟል። እጁ ላይ ሁሉም ነገር ያለው ቢሸጠው ቢለውጠው አብይ አሁን በዚህ ሰዓት አሁን ዛሬ ተነስቶ አብይ አህመድ የኢትዮጵያ አየር መንገድ ተሸጠ ብሎ መርዶ ቢያረዳ ማን ምን አባቱ ያመጣል? እስቲ አስብ እንደው አኪል እስቲ ማን ምን አባቱ ያመጣል? ተጋሩ ናቸው ጓ የሚሉበት ያው በቃ ግማሽ እንካፈላለን ምናምን ብሏቸው ላሽ ይላል። እነሱም ሀገር ለመሆን ስለሚፈልጉ ስታይል ምንም ችግር